ብሮኮሊ በከፍተኛ ድምጽ ማርገዟን እየተናገረች ትገባለች። ታዲያ አውራ ዶሮ በድንጋጤ አይሆንም የኔ አይደለም በማለት ሱሪውን ተጣድፎ እየለበሰ የሱ ችግር እንዳልሆነ ነግሯት ከቤት ይወጣል። እሷም በማርገዟ በጣም ደስተኛ እንደሆነችና ከአምላክ የተሰጣት ትልቅ ስጦታ ስለሆነ እያመሰገነች ትገኛለች። ልጇ ወደ ቤት ስትገባም ይህንን ሰምታ ነበረና እና በዚህ እድሜ አርግዣለሁ ልትይ ነው በማለት ጠይቃታለች። እናቷም ይሄ አንቺን አይመለከትሽም በማለት መጨቃጨቅ ይጀምራሉ። በዚህ ሁኔታ ጥቂት ጊዜያትን ካሳለፉ በኋላ ልጇ አንድ ነገር ማሰብ ትጀምራለች። ይሄ ልጅ አይወለድም በማለት ከቤት ወጣ አዲስ እቅድ ማቀድ ትጀምራለች። ለእናቷን በመደወል እናቷን ይቅርታ ጠይቃት ከዚህ በኋላ እንደ ድሮ ሰላም እንደሚሆንና እሷን ማጣት እንደማትፈልግ ትነግራታለች። እናቷም የእውነት ስለመሰላት ይቅርታዋን ትቀበላታለች። ልጇም ይህንን እድል በመጠቀም ወደ ቤት ትሄዳለች። እናም እናቷን ከከተማ ይዤሽ ልውጣ በሚል ሰበብ ወደ ተራራ ይዛት ትሄዳለች። ተራራው ጫፍ ላይ እንደደረሱ ወደፊት ትገፈትራታለች። ይህ ጊዜ እናቷ በጣም እየጮኸች ወደ ተራራው ውስጥ ትወድቃለች። ልጇም ችግሯን እንዳስወገደች በመረዳት በጣም ደስተኛ በመሆን ወደ ቤቷ ለመመለስ ትዘጋጃለች። እናት ብሮኮሊ ከትልቁ ተራራ ላይ ቢሆንም የተገፋችው አሸዋ ላይ ስለነበረ ያረፈችው በህይወት መቆየት ችላለች። ልጇን በጥሩ ጤንነት ላይ ይገኛል። በአካባቢው የሚገኝ አንድ ሽማግሌ ኦሬንጅ ወደ ወንዙ ውሃ ለመቅዳት በሚሄድበት ጊዜ ብሮኮሊን ወድቃ ያገኛታል። በጣም በመደናገጥም ሄዶ ፓርት እንዲለቀቅላችሁ ከፈለጋችሁ ኮሜንት ጋር አሳውቁ።